እንዴት አላችሁልኝ? ከታሪካችን ቀጥሏል። የእሱ ጉድ መቼም አያልቅም። እኛም እንግዲህ ብርዱን በሚያስረሳ ሁኔታ ክረምቱን መስለን ተሟሙቀን ቡናችንን እየጠጣን እንደተለመደው ቁርስ እየዘገናችሁ እባካችሁ፣ አዎ ዘገን 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 ጣሙን ነው እነግራችኋለሁ። እንዲችላችሁ እንዳታስቡ። እኔ ልሙት። ዋው እጅ ባረክ። ቡናችንን እየጠጣን እንቀጥላለን። እንዴት ነው ግን በሰው ሀገር ላይ እንዲህ ካለመታከት መጻፍ የሚያወሩት ማግኘት ምን ይመስላል? ምን አይነት ስሜት አለው? እንዳለው ቡናችን መቼም አይለወጥም። ይሄን እንዳትጠራጠሩ እሺ? እና ምን እየተሰማችሁ ነው? እንዴት እያያችሁት ነው? ሀሳብ አስተያየታችሁን በጨዋ ደንብ በመልካም ቃላት ግለጹልኝ። የተለመደው ታሪክ ማለት ስላለብን ትብለን አበባይ በእርግጠኝነት አሁን ልክ ነኝ ወይስ ልክ አይደለሁም የሚለውን መልስ መመለስ ይከብዳል። እኔ ግን በቃ ወስኛለሁ። በስራ ህይወቴ ውስጥ እስካሁን ድረስ የሰራሁት ከወንድሜ ጋር ብቻ ነው። ሌላ ቦታ ተቀጥሬ ስሰራ የመጀመሪያ ድርጅት ይሄ ነው። ምናልባት የከበደኝም ይሄ ሳይሆን አይቀርም። ከዚህ በፊት ሳይት ላይ ግን እንደ ድርጅት ባለቤት እንጂ ተቀጣሪነት ተሰምቶኝ አያውቅም። ይህንን ስሜት እንጃ እንዴት እንደሆነ ባላውቅም አላውቀውም። አሁን ግን በቃ ተምታታብኝ። በእርግጥ በስራ በኩል አይደለም፣ ይሄኛው ለየት ይላል። የፍቅር ጦጦስ ብሎ ይቀለኛል። ይህንን እንዳለው ደግሞ እኔ ጋር ምንም አይነት ምትፍታፊ ፍቅር የለም። ግን በቃ ወላፈኑ አላስቀምጥ አለኝ። እናትዬ ከአቅሜ በላይ ሆኖ ለበለበኝ። ዛሬ ውሳኔን አጸደቅኩና የስራ መልቀቂያ ደብዳቤ አስገባሁ። ኃላፊውን ጠርቶ አነጋግሮኝ ነበር። ግን ምን ልበል? ስራ እንድትለቅ ያስገደደህ ምክንያት ምንድን ነው ቢለኝ ጸጥ አልኩት። አይገባውም። እኔ ልሙት እንኳን ለራሱ ለራሴን በደንብ አልገባኝ። ራሴን አሳመንኩት መስዋዕትነት በሚለው ባልሰጣት እንኳን ሰላም በመስጠት እስኪ ራሴን ትንሽ ነፃ ላድርገው ብዬ አሰብኩ። ራሄል ሰላም እንድታገኝ ከሷ ጋር መሆን ያ ደግሞ ይጎዳታል። እስኪ አስቢ፣ ሌላ ሰው አርግሼ እንዴት ስንት አይነት በደል በድላት። ውስጥ የሌለችው ካንቺ ጋር ነኝ ማለት አይከብድም። ውስጥ የሌለችው ካንቺ ጋር ነኝ ማለት አይከብድም። ስለዚህ እሷ ነፃነቷን እንድታገኝ እኔ መሄድ፣ ስራዬን መተው፣ ከአካባቢው መራቅ በቃ። ያኔ ምናልባትም እኔ ከሄድኩላት ከሚሻሙባት አንዱን መያዝ ትችላለች። ዘም እዛው እያለሁ ችላ ብላት ምን ነው ተጣላችሁ ተወሽ እንዴ የልቡን ካደረሰ በኋላ ገሸሽ አደረገሽ ከሚሏት በቃ ልሄድላትና እሷም የሚሻላትን ብትመርጥ ይሻላል። በእርግጥ እናትዬ ኃላፊው ሊረዳኝ ሞክሮ ነበር። በድርጅቱ ህግ መሰረት ግን አንድ ሰራተኛ በራሱ ጊዜ ድርጅቱን ከለቀቀ ምንም አይነት የአገልግሎት ክፍያ መጠየቅ አይችልም ይላል። ስለዚህ ብርህስ አለኝ። እኔ ግን የለም ብሩ ይቅርብኝ፣ ወረቀት ብቻ ነው የምፈልገው አልኩት። ታውቂያለሽ፣ እሱ ግን አርቆ ሀሳቢ ነበርና ያላሰብኩትን ነገር አሳሰበኝ። እሺ ግድ የለም ልቀቅ፣ ግን ስራ አግኝተሃል ነበር ጥያቄው። በጣም ገረመኝ። ለምን እንደሆነ በማላውቀው ምክንያት ፈጽሞ አላሰብኩበትም። ግን የሞት ሞቴን ናይ ችግር የለም ትንሽ ጊዜ ነው አገኛለሁ አልኩት እየተንተባተብኩ። ግድ የለም ወንድ ልጅ ሆኖ ማጣት ጥሩ አይደለም። እዚሁ ሁንና ቦታ አዘጋጅ፣ በሰው ሀገር ላይ ብዙ አትንገላታ ብሎኝ ነበር። ለፍጹም አልታየኝም፣ አልተስማማም። እዛ አንድ ቀን ቢሆን መቀመጥ እንደማልፈልግ ነገርኩት።
መንገፍገፌ ግራ ቢገባው ይሁን ብሎ ፈቀደልኝ። ወጣሁ ለራሴ አይዞህ ግፋ ቢል 1 ወር ስራ ብትፈታ ከዛ በኋላ ግን ሁሉም ነገር ይስተካከላል ሲሆን እስከዛም አትቆይ ከሁሉም ግን ሰላምህን በተሻለ ሁኔታ ማግኘት ይበጃሃል አለኝ። ውስጤን አመንኩት እና ልሽ አበባዬ አሁን የተጨበጨበለት ቦዘኔ ይኛል ስራዬን ለቅቄያለሁ። ግን ማንም አላወቅም። እኔም ስራ መልቀቄን ቁጥር 1 መስዋዕትነት ብየዋለሁ። ግን እስከመቼ አላውቅም እንጃ። እስኪ ነገም ሌላ ቀን ነው። በ12/2/99 ተጻፈ። ይገርም እንደዚህ ይቻላል። እችን መጽናናቱን ይስጠው። እንግዲህ ጥሩ ስራ ያገኛል ብለን ተስፋ እናደርጋለን። እሺ ወይ ማንንም ላለመሰናበት ወስኜ ለማንም አልተናገርኩም። ቤተሰብ ጋር ደርሼ እመጣለሁ ነበር ያልኩት። አንድ ቤት ውስጥ አብሮኝ የሚኖረው ጓደኛዬ እቃዬን ሁሉ ሰበስብ ከተመለከተ በኋላ ታዲያ ከተመለስክ ለምን ጓዝ ታበዛለህ? ቀያሪ ልብስ ብቻ ይበቃሃል ቢለኝ መልቀቄን ነገርኩት። ለካ ከራሴ ለመስማት አስቦ ነው እንጂ ወሬውን ቢሮ ሰምቶታል። የራሱ ቀሽምነት ነው እንጂ የስራው ባህሪ ራሱ ንብረት ክፍል ነው የሚሰራው። እንዲሰማ ያደርገዋል እኮ። ምክንያቱም በስሜ የወጣ ንብረት ካለ ሳላስረክብ መልቀቂያ ይሰጠኝ። ስለዚህ ተጠይቋል። አዘነብኝ። እንደዚህ ነው ወይ ጓደኝነት አለኝ። የእውነት አፈርኩ። ምን ልበል? ጸጥ። እንዲያዝንብኝ ፈጽሞ አልፈልግም። ግን በቃ ሆነ። ዋናው የምጠላውን ጥያቄ ታዲያ አስከተለብኝ። ግን ለምን? ምን ሆንክ? ማን በደለህ? ምንድን ነው የተከፋበት? ለምን አተነፍስም አለኝ። ምን ልበል? ለማንም የማይገባ ነገር እንዴት ብዬ ላስረዳ? ለራሴ ብቻ የገባኝን እንዴት ብዬ ላስረዳው? እውነቱ ይሄንን የኔ እውነት ማስተላለፍ ደግሞ ከበደኝ። ስለዚህ ጸጥታን መረጥኩ። ጓደኛዬን እወደዋለሁ። ለኔ በጣም ጥሩ ሰው፣ ለኔ ብቻ ሳይሆን ለማንም ሰው ቢሆን ጥሩ ነው። ብዙ ነገር አብረን አሳልፈናል። ግን እንዴት ላድርግ? በቃ ጨነቀ። ዝም ብሎ ያየኛል። ምን ልበል? ማስቀየም የማልፈልገው ሰው ቢኖር እሱ ነው። እውነት እናትዬ መከታዬ ነበር። ግን በቃ ሁሉን አምቄ ይዤ ጥዬው ልወጣ ግራ ግብት ሲለው እሺ ወጥተን ሻይ ቡና እንበላለን። ተያይዘን መጣ። መነጋገር የለ፣ ዝም ብሎ ብቻ በዝምታ ከቢራ ጠርሙስ ጋር ጨዋታ። ሁለታችንም የምናስበውን እናውቃለን። ግን ጉዳዩን አንስቶ መነጋገሩን ነው የጠላነው። ተዳፈነ በሌሊት ይሳፈራል። መልካሰዲን በጨለማ አሰናበታታለሁ። ሲነቃ በቃ መላኩ የለ ላይ መለስ ከዛሽ ከተማ ወጥቷል። ለመናገር አበባዬ ብዙ ወዳጆችን አፍርቼ ነበር። በጣም ብዙ አክብሮትን፣ ፍቅርን የሰጡ ብዙ ሰዎች ነበሩ በዙሪያዬ። ሁሉም እንደሚያዝኑብኝ ያውቃለሁ። ደግሞ አይ ሰው እንደሚሉኝም አልጠራጠርም። ግን ምን ላድርግ አበባዬ? ይህንን ለፍቅር የተሰዋ መስዋዕትነት ብዬዋለሁ። ለልቤ ንግስት ማንም እንዳይነካት ለምፈልገው፣ ማንም የእሷን ቦታ እንዲወርስ ስለማልፈልገው፣ ለዛች ብቻዬን ለማፍቃት፣ ብቻዬን ሙሉነቷን ለምፈልግላት፣ በውስጤ እንድትንሰራራ ማንነቴን እንድትቆጣጠረው ለፈለኳት ለዛች ንግስት ልቤን አወርሻለሁ። ሌላ ሰው ቦታ የለኝም። ሌላ ሰው መጉዳት ደግሞ አልችልም። ስለዚህ
የመጀመሪያ መስዋዕትነት ስራ ለቆ ሀገር ለቆ ወዳጅ ጓደኛ ለቆ የሚሰደድ የመጀመሪያው የንግስቴ መስዋዕትነት ይባላል። እስኪ ይሁን ነገም ሌላ ቀን 13/2/99 ተጻፈ። መልካሰዲን ከለቀኩኝ 3ኛ ቀኔ፣ ስራ ከፈታሁ 4ኛው ቀን። ስራ የለም። ቤተሰብ ጋር አልሄድኩም። አዋሽ 7 ራሴን እያዝናናሁልሽ ነው እናትዬ። አዋሽ 7 ጓደኛዬ ቤት ነኝ ያለሁት። ጓደኛዬ ባለትዳርና የአንድ ልጅ አባት ነው። ሲበዛ ጥሩ ሚስት አለችው። እግዚአብሔር የመረቃት ከ1 ዓመት በፊት ነው። እዛው አዋሽ ኦኦ የሚባል ቦታ ከተዋወቅን ጀምሮ የቤተሰቡ የቅርብ ሰው ሆኜልሻል። ከተለያየን በኋላ እንደገና ሌላ ድርጅት ተቀጥሮ አዋሽ መልካሰዲ ሲሄድ እንደገና ወዳጅነታችንን አድሰን ቤቱ ቤቴ ከሆነ ውሎ አዳራ። ባለቤቱ እንዲያው ሳልጠይቃቸው ስቀር ደውላ ነው በደህና ነው ምን ነው ጠፋህ ብላ የምትጠይቀኝ። አሁንም እረፍት ላይ መሆኔንና አዋሽ ቤርጎ ኮንትራት መያዜን ስነግራት አለቀሰች። ምን ነው ምን በደልኩ? በፍጹም አይሆንም ብላ እዛ እንዳልፍ ሻንጣዬን ራሷ ነሽ ከቤርጎ ያወጣችው። ምን ተፈጠረ? ምን ሆነሃል? የመጀመሪያ ጥያቄዋ ነበር። ዝም ስላት መናገር አለመፈለጌን አውቃ ትፈኛለች። በጣም እንደተጨነቀች ያስታውቅባታል። ዝም ብላ ታየኝና ታዝናለች። ያ ደግሞ በጣም እየረበሸኝ ነው። ይባስ ብላ እናትዬ የማላውቅህ መሰለኝ፣ በፍጹም እንደዚህ ሆነህ አላውቅህም ብላ መቀጠል አቃታት። እንቧን እየታገለች ምንም እንዳልሆንኩኝ በአፌ ብነግራትም ፊቴ ግን መመስከር አልቻለም መሰለኝ። በፍጹም ልታምነኝ አልቻለች። አያለመታደል ከቤት አልወጣም። 10 ቀን አለኝ አዲስ ስራ ለመጀመር። መልካሰዲ ያለው አለቃዬ ሰመራ ስራ እንደሚያገኝልኝ ነግሮኛል። ተረጋግታ አስብበትና በ10 ቀን ውስጥ አስታውቀኝ በስልክ እኔ ልካለሁ ብሎኛል። ስንሰነባበት ሰመራ ባላየውም በጣም በረሃ እንደሆነ ግን አውቃለሁ። ሰመራ ዩኒቨርሲቲ እየተሰራ ነው። እዛ ጓደኛው እንዳለና ምንም ችግር እንደሌለ ከሱ ወረቀት ካያስኩኝ ወዲያው ስራ መጀመር እንደምችል ግን ለማንኛውም ተረጋግቼ እንዳስብበት ተነጋግረን ነበር የተለያየ ነው። ለዚህም ነው ድንገት ውሳኔን ከቀየርኩ ብዬ አዋሽ ማረፉን የመረጥኩት። ግን እናትዬ አካል እንጂ አእምሮዬ ማረፍ አልቻለም። ነገሮች ሁሉ ውላቸው እየጠፉብኝ ነው። እንጃ ይሆናል ጥሩ ነው ብዬ የወሰንኩት ነገር ሁሉ ሌላ ችግር ይዞብኝ ይመጣል። ምን ላድርግ? ይህ ነገር አጋጣሚ ይሁን እድል በፍጹም ልገነዘበው አልቻልኩም። ታዲያ በእኔ ውል ማጣት የጓደኛዬ ባለቤት በጣም ተቸገረች። እኔም እሷን እያየሁ ተቸገርኩኝ። እዛ ማረፌ ራሱ በጠበጠኝ። ሳባላልፍ እኮ እንዲህ አልጨነቅም ነበር፣ እሷም ብትሆን አትጨነቅም ነበር ብዬ ከራሴ ጋር ተጣላሁ። ሄደህ አንዳንድ ጊዜ ነገሮች ሁሉ ወዴት እንደሚወስዱሽ አታውቂም። ወይ ጉድ! እስኪ ይሁን ብቻ መሽቷል። እስኪ ወገቤን ላሳርፍ። ደህና ደሪልኝ አበባይ። በ16/2/99 ተጻፈ። ደለቢስ ሰው ጧፍ ልነግድ ብሎ ቢነሳ እግዚአብሔር ሌሊቱን ቀን ያረግበታል። ከበደ ሚካኤል። እኔ ምንኩት እናቴ ሰው ረዳለሁ ብዬ ብነሳ ጭራሽ ብዙ ሰው በጠበጥኩ። አዋሽ ጓደኛዬን ከነባለቤቱ ረበሽ። ባስ ብሎ መልካሰዲ እረዳታለሁ መሄዴ ሰላም ይሰጣታል ያልኳትን ልጅ ጭራሽ ወጣን በጠበጥኩት። አዋሽ 7 እሁድ ትልቅ ገበያ አለ። እሁድን ከተለያየ ቦታ ለመሸጥም ለመግዛትም ሰዎች አገር አቋርጦ ይመጣሉ። በአፋር ክልል ውስጥ ባሉት ሀገሮች ሁሉ እሁድ አዋሽ የማይመጣ ሻጭና ገዥ አለ ማለት ምግብ ትቷል ማለት ነው። አዋሽ መታየቴን ጓደኛዬ መልካሰዲ ሲሰማ ራሔልን ይዟት መጣ። ለካ እኔ ከወጣሁ በኋላ የተቸገረው እሱ ወጣው ይውጣ እንግዲህ የሚመጣውን ራሱ ይጋተረው ብሎ ይዞልኝ መጣ።
እውነት አበባዬ ደነገጥኩ። ጓደኛዬ ቤት እንደምሆንም አውቁ ከአንዴም ሁለቴ ይዤው መጥቻለሁ። በር ደርሰው ሲጠይቁ የጓደኛዬ ባለቤት በጣም ከመረበሿ የተነሳ አለም የለም ማለት አልቻለችም። ሩጣ ወደ ቤት ነው የገባችው። ምን ነካት ብለው ተከታትለው ቢገቡ ተፋጠነ። እኔም እነሱን በማየት ደነገጥኩ። መናገር ማቃት በቃ መፋጠጥ ብቻ። ዝምታውን ታዲያ ራሄል ሰበረችው። ደስ ይበልህ፣ እኔም ስራ ለቀኩልህ። ደነገጥኩ። እንዲህ የሚባለው የሆነ ነገር ማለት እንዳለብኝ ይሰማኛል፣ ግን ከአንደበቴ ምንም ቃል ሊወጣ አልቻለም። የእውነት አፌ እንደዛ ቀን ተሳስሮ የሚያውቅ አልመሰለኝም። ትንሽ ቆይቼ ግን ራሴን አረጋጋውና መናገር ጀመርኩ። ለምንድን ነው የምትለቂ? እኔ እኮ ደልቶኝ ወይም ስራ ጠልቼ አይደለም፣ ለአንቺ ነፃነት ስል ነው። አንቺ አንገትሽን ሳስደፊ በነፃነት እንድትንቀሳቀሽ ነው። እኔ ምንም ላልራባሽ ለይምሰል ብቻ ለምን አብረን እንሆናለን? ከአንቺ ጋር ሆኜ ሌላ ማስብ ከሆነ ከአንቺ ጋር ሆኜ ሌላ ባንቺ ውስጥ የሚፈልግ ከሆነ ይሄ ወንጀል ነው፣ ይሄ ኃጢአት ነው። አንቺ በጣም ቆንጆ ነሽ። ሌላ የሚያስብልሽ ሌላ የሚንከባከብሽ ሰው ሞልቷል። ምን ንወሻሽ? እኔ በሽተኛ ነኝ፣ እኔ ቅዠታም ነኝ። እየቃዠው ለምን አንቺንስ አሰቃይሻለሁ? ከአንቺ ጋር ሆኜ ሌላ ምናፍቅ ከሆነ እኔ በደለኛ ነኝ። ማንንም ደግሞ መበደል አልፈልግም። ለዚህም ነው በደሉን ወደ ራሴ ያዞርኩት። መቀጣት ካለብኝም እኔ ነኝ። ለዚህም ቅጣቱን ከስራ መውጣት አድርጌዋለሁ። ከፊታችሁ ዞር ሁላችሁም ትረሱኝና ሌላ ህይወት ትጀምራላችሁ። ወሬኞችም ሰላም የሚነሱሽም መሄዴ ዝም ያሰኛችኋል ብዬ ነው። እባክሽ ስራውን አትተው። ማንም ያሻውን ይበል። እኔ እዛ ሆኜ ከምጎዳሽ አይበልጥ። አየሽ፣ እኔ እዛ ሆንኩኝ ማለት አንቺም ለነሱ ልስትይ ከኔ ጋር መምጣትሽን አይቀርም። እኔም እንደመጀመሪያው መጫወት አልቻልኩም። በዝምታ ከማሰቃይሽ መሄዴ ትልቅ ግልግል ነው። ጥፋቱ መጀመሪያ ስንግባባ ሳቅ አስለመድኩሽ። ብርሃን በጨለማ በረንዳ ቁጭ ብሎ ማድነቁን አሳየውሽ። በይበልጥ የማታ አራትና ወጉን በኋላ ግን እነዛ ነገሮች ሁሉ አንቺን ወደ እኔ እንደሳቡሽ ሁሌ እኔን ደግሞ ወደ ውስጤ ወደ አዳፈንኩት እሳት እንዳያደረገኝ ሰው ደግሞ ለበለበኝ። መለብለቡን ማን ይፈልጋል? ከኔ ጭምር አይሽ። ለዚህ ነው እንደ ቀልድ የጀመርናቸው ነገሮች ቶሎ መተው እንዳለብኝ የተሰማኝ። ያ ደግሞ ለአንቺ መጥፎ ነው። ቆይ በእኔ ቦታ ሆነሽ ትንሽ ለማየት አትሞክሪ? እኔስ ልቃጠል? መጥፎ ነው። እኔስ ልቃጠል ይሁን፣ ግን በፊቱ በጨዋታ አላዝናናሽ። ጨለማውን የባደፉ ያረገዘ ጨለማውን እሺ የኔ ሲሆን ልቃጠል፣ ግን ላንቺ እንዴት አስበሽ? እንደ በፊቱ እኮ በጨዋታ አላዝናናሽ። ጨለማውን የባሰ ዶፍ ያረገዘ ጨለማ ነው ማረገብሽ። እባክሽ አስታውሽ። ስንት ቀን ነው ራስሽን እቤት ስንት ቀን ነው አንቺው ራስሽ አቤት ሲያስጠላብህ እስኪ እንደመጀመሪያው ሰሞን አጫውተኝ ስትይኝ የነበረው? ስንት ቀን ነው እያወራሽልኝ እስኪ አሁን ምን አልኩኝ ብለሽ የጠየቅሽ? መመለስ አቅቶኝ ስንት ቀን ነው የታዘብሽ? እንዴት ነው የተናደርሽብኝ? እሺ በዚህ አይነት እንቀጥል እንቋሰር ነው የምትይው? አየሁት እኔ ማአቱን እያወረድኩኝ እሷ እያለቀሰች። የጓደኛዬ ባለቤትም አጋዥ አገኘች። አስመካችሁ። የገረመኝ የጓደኛዬ እሱ ደግሞ ምን ሆኖ ሴቶቹስ ቢያለቅሱ ሴት ስለሆኑ የእሱ ግን ገረመኝ። አንድ ቤት ስንኖር አላውቀውም ነበር ማለት ነው ብዬ ራሴ ጠየቅኩ። ያለኝ አንድ ቤት ውስጥ ስንኖር አላውቀውም ነበር።
ታውቂያለሽ አበባዬ። እሱም ግራ ገብቶት ኖሯልና ለካ ይህን ሁሉ ጊዜ አብረን ስንኖር አላውቅህም ነበር አለ። ራሔልን ማግባባት አበባዬ፣ ራሔልን ማግባባት ትልቅ ስራ ነው። እሷ ሌላ መንገድ እኔ ላም አበባዬ፣ ራሔልን ማግባባት ትልቅ ስራ ነው የሆነብኝ። እሷ ሌላ መንገድ እኔ ሌላ መንገድ። በግድ የኔን መንገድ አሳየኋት። የእሷን እንዴት ብናውቅ ነው? ተው በማረም አትነካኪ። አንድ ጊዜ ታገሱ፣ ሊዘጋብኝ ነው። እሺ እሰጥሻለሁ። እሺ ቆይ ተረጋጊ። ራሔልን ማግባባት እናትዬ ትልቅ ስራ ነው። እሷ ሌላ መንገድ እኔ ሌላ መንገድ። በግድ የኔን መንገድ አሳየኋት። እሷ ደግሞ እንዴት ብናቅ ነው? ቆይ ልክ ባላስገባው አንዴ እጄ ይግባ እንጂ ጭራውን እየቆላ ከኋላዬ ካላስከተልኩት እንደው እኔ ሰው አይደለሁም ትላለች። ለራሷ ብስቤ ነው። እባክሽ እያልኩኝ መንገዴን አሳየኋት። ለዚህም ነው ለቅሷ አልቆም ያለው። በመጨረሻ ግን ተማማ ወይም ከአንገት በላይ ግን አልተዋጠላት። ግን ቃል አስገባኋት ስራዋ እንዳትለቅ። እኔም ቃል ገባውላት እዛው ስራ ቦታ ሄጄ ልጠይቃት እመጣለሁ። ቃሌ ነው። ቃሌን በፍጹም አላጥፍም። ቃሌን አከብራለሁ አልኳት። መምጣቴ ይጠቅመኛል ብላኛለች። እንደዚህም አለለካ ባክናና አብረን ለአንድ ቀን ቢሆን ይህንን ያኔ ነው ዝም የምታሰኝልኝ። እንደዚህም አለለካ ባክናና አብረን ለአንድ ቀን ቢሆን አብረን ያኔ ነው ዝም የምታሰኝልኝ። ጥሏት ሄደ ከሚሉ ይሄው ሊጠይቃት መጣ ብለው አፋቸውን እንዲያፉ አድርግልኝ አለች። እውነት መላኩ መታ የጠየከኝ እንደው እውነት አንተ ለሰው መስዋዕት የምትሆንና እኔንም የምታስተምረኝ ትልቅ ነገር ሰው ነህ። እውነት መላኩ መታ የጠየከኝ እንደው እውነት አንተ ለሰው መስዋዕት የምትሆንና እኔንም የምትጠይቀኝ ትልቅ ሰው ነህ ብዬ ለራሴ ነግረዋለሁ። ለውጪ በፍጹም አታስብ፣ ሙሉ ወጪ ከነ ትራንስፖርቱ እኔ ነኝ ብላ ሄደች። እዚያ ሁለት ነገር ወሰንኩኝ። ሄጄ እንደምጠይቃትና ሰመራ እንደምሄድ ሰመራ ገባለሁ። እውነት መላኩ መጥተህ የጠየከኝ እንደው እውነት አንተ ለሰው መስዋዕት የምትሆንና እኔንም የምታስተምረኝ ትልቅ ሰው ነህ። ለውጭ አታስብ፣ ሙሉ ወጪ ከነ ትራንስፖርቱ እኔ ነኝ ብላ ሄደች። እዚያ ሁለት ነገር ወሰንኩኝ። ሄጄ እንደምጠይቃትና ሰመራ እንደምሄድ። በቃ ሰመራ ገባለሁ። ከሁሉም ነገር አይብስብኝም። በ1999 ተጻፈ። ውዶቼ እንቀጥላለን። ባለ ታሪካችን እጅግ በጣም ብዙ ነገሮች ነው ያሉት። ሰመራ ገብቶ ምን ይገጥመው ይሆን? መልካም ቆይታ። ደህና ሁኑልኝ። Rest of my life, through days and nights, I'll thank Allah for opening my eyes. Now and forever, I'll be there for you. I know it deep in my heart. I feel so blessed when I think of you, and I ask Allah to bless all we do. You're my wife and my friend and my strength, and I pray we're together in Jannah. Oh, now I found myself, I feel so strong. Yes, everything was changed when you
For the rest of my life, I'll be with you. I'll stay by your side, honest and true, to the end of my time. I'll be loving you for the rest of my life, through days and nights. I'll thank Allah for opening my eyes, now and forever. I'll be there for you. I know it deep in my heart. I feel so blessed when I think of you, and I ask Allah to bless all we do. You're my wife and my friend and my strength, and I pray we're together in Jannah. Oh, now I found myself, I feel so strong. Yes, everything was changed when you. For the rest of my life, I'll be with you. I'll stay by your side, honest and true, to the end of my time. I'll be loving you for the rest of my life, through days and nights. I'll thank Allah for opening my eyes, now and forever. I'll be there for you. I know it deep in my heart. I feel so blessed when I think of you, and I ask Allah to bless all we do. You're my wife and my friend and my strength, and I pray we're together in Jannah. Oh, now I found myself, I feel so strong. Yes, everything was changed when you. For the rest of my life, I'll be with you. I'll stay by your side, honest and true, to the end of my time. I'll be loving you for the rest of my life, through days and nights. I'll thank Allah